ቅዱስ አምላካችን ልዑል እግዚአብሔር በክብር ደምቀህ በምስጋና ተውበህ በአእላፋት አንደበት ተከበህ በኪሩቤል ጀርባ ላይ ነግሰህ ለዘለዓለም የምትኖር ለእያንዳንዱ ፍጥረት ወሰን ዳርቻ የመደብክላቸው አንተ ግን በባህሪ ወሰን ዳርቻ የማይገድብህ የቅዱሳን አባቶቻችን አምላካችን ንጉሳችን ቅዱስ እግዚአብሔር በይቅርታና በምሕረት ተጠብቀ የቀን ውሏችንን ባርከና ቀድሰ ለዚህ ለተቀደሰ ስፍራ ለተቀደሰ ዓላማ ከቁጥር ሳታጎለን በዚህ ጸጋ ውስጥ እንድንቆይ ስለፈቀድክልን የአባቶቻችን አምላክ ስለማይነገረው ስጦታ ስምህ ለዘላለም የተመሰገነ ይሁን። ክቡር አባታችን ክቡር መልአከ ጽዮን ቆሞስ አባ ገብረ ጻድቅ የዚህ ታሪካዊ አንጋፋ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መጋቤ ሰናት ቀሲስ ዳዊት ግርማ የዚሁ ታላቅ አንጋፋ ደብር ዋና ጸሐፊ፣ ክቡር መጋቤ ምስጢር መምህር አስተራየ የደብሩ የመጽሐፍ መምህርና እንዲሁም ደግሞ የስብከተ ወንጌል ክፍል ኃላፊ፣ ተወዳጁ አንጋፋው መምህራችን መጋቤ ብሉይ ወሐዲስ መምህር መልአከ አማረ የታላቁ የአንጋፋው የቦሌ ደብረ ሳሌም መድኃኔዓለም ታላቁ ካቴድራል የመጽሐፍ መምህር፣ በዝማሬ ጸጋ እግዚአብሔር ያበረታሽ እህታችን ዘማሪት መቅደስ በእግዚአብሔር ፍቅር ተስባችሁ በረድኤት ቀርባችሁ እግዚአብሔር በሰጣችሁ መንፈሳዊ ጸጋ የምታገለግሉ ይልቁንም መንፈሳዊ የዜማ ዕቃዎችን በመሸከም ጣቶቻችሁን በጠላት ዲያብሎስ ላይ የምታዘምቱ አገልጋይ ወንድሞቼ እንደ ሰማይ ከዋክብት ደምቃችሁ በዚህ ታላቅ መንፈሳዊ ድግስ ላይ የጊዜ አስራታችሁን በመክፈል ላይ የምትገኙ ማህበረ ምእመናን በወደደን ባፈቀረን በልጁ በኢየሱስ ክርስቶስ ደም ከኃጢአታችን ነፃ ባወጣን በሕያው እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? በጸጋ እየጎበኘ በረድኤት እያቀረበ ኃጢአታችን በፊቱ እንደ አለላ ሆና ብትቀላ ምሕረት ቸርነቱን አብዝቶ እንደ ባዘቶ ሊያጠራን ከማያልቀው ጸጋ ይህችን የንስሐ ዕድሜ ተጨማሪ አድርጎ የሰጠን የአባቶቻችን አምላክ በድጋሜ ስሙ ለዘላለም የተመሰገነ ይሁን። የልባችን የቅርብ አማካሪ በማንና በምንም ልንተካት የማንችላት ልዩ የመስቀል ስር ውድ ስጦታችን ወላዲተ አምላክ ቅድስት ድንግል ማርያም በተሰጣት ክብርና ጸጋ መጠን የተመሰገነ ትሆንልን። እሷን ደግሞ ለዚህ ለረከሰው ዓለም መቀደሻ ምክንያት እንድትሆን የሰጡን እናቷ ቅድስት ሐና አባቷ ጭምር ቅዱስ ኢያቄም በረከትና ጸጋቸው በሁላችን ላይ ይደርብን፣ ያብሽብን፣ ይዋልብን። አባቶቻችን እንደተናገሩት እግዚአብሔር ካልተናገረ ሰባኪ በአውደ ምሕረት ላይ ቆሞ መስበክ አይቻልም፣ እጽፍ ማለት አይችልም፣ እደጉስ ማለት አይችልም። ተናጋሪው እግዚአብሔር ነው። እኛ ደግሞ ቆመን የምንሰበክ እናንተ ደግሞ ቁጭ ብላችሁ ተሰባኪያን ነንና እግዚአብሔር በረዳን መጠን ለጥቂት ደቂቃ ያክል እግዚአብሔርን ቃል እንሰማለን። ጥበብን ለጠቢባን ዕውቀትን ደግሞ ለአስተዋዮች የገለጠ አምላካችን እግዚአብሔር ለሁላችንም የምናስተውልበትን ጸጋ እንዲያድለን መለኮታዊ ፈቃዱ ሁላችንንም ይርዳል። ቀደም ያሉት አንጋፋው መምህራችን መጋቤ ብሉይ ወሐዲስ መምህር መልአከ አማረ በሚጣፍጥ አንደበት በግሩም አገላለጽ የእግዚአብሔርን ሐሳብ ዕለቱን መሰረት አድርገው እንግዲህ ሊቃውንት አያልቅባቸውምና ዛሬ ጥንተ ፍጥረትን በማሰብና ጥንተ ዕለትን በመዘከር የዚች የዕለተ ዓርብ የፍጥረታት የመካተቻ ቀን ተብላ የምትጠራዋን ዓርብን በመዘከር ዓርብ ላይ ለሰው ልጆች የተሰጠው ስጦታ ምንድን ነው የሚል እንደ ውቅያኖስ ከሰፋው የዕለተ ዓርብ ስጦታ በእንቁላል ቅርፊት ጨልፈን የመጠጣት ያክል አስጎንጭተውናል። አሁንም ለመምህራችን በድጋሜ ቃለ ሕይወት ያሰማልን በሉ። የአገልግሎት ዘመናቸውን ያርዝምልን። መቼም ሊቃውንት ከሌሉ ቤተ ክርስቲያን አንደበቷ ይያዛል። በሊቃውንቱ በኩል ነውና ከመቅደሱ እየመነጨ የቆሸሸው ታሪካችንን የሚያጠራልን ንጹሕ
ውሃ አለ። ንጹሕ ውሃ ረጫችኋለሁ፣ እናንተም ከኃጢአት ከበደላችሁ ትነጻላችሁ በማለት በነቢየ ልዑል በቅዱስ ኢሳይያስ ላይ አድሮ እግዚአብሔር እንደተናገረው በሊቃውንቱ ደግሞ እግዚአብሔር ይህ ቅዱስ ውሃ እየፈሰሰ ታሪካችን ቢቀየር እንድንጸና እንድንጽናና ስፍራችንን እንዳንለቅ ሊቃውንት ያስፈልጋሉ። መጽሐፍ ሶሎሞን ሲናገር ጎጆዋን ለቃ የምትሰደድ ወፍ የአሞራና የጭላት ራት ትሆናለች እንዳለ ስፍራችንን እንዳንለቅ ለጭላት ለተባለው ለሰይጣን አሞራ ለተባለው ለጠላት ዲያብሎስ ተላልፈን እንዳንሰጥ ያነበቡትን ተርጉመው የተረጎሙትን አመስጥረው የሚያስጎነጩን ሊቃውንት ያስፈልጓታል። አሁንም እግዚአብሔር በቤተ መቅደሳችን በቤተ ክርስቲያናችን ላይ ቁጥራቸውን እግዚአብሔር ብዙ ያድርግልን ብዬ እመኛለሁ። በቀሪ ሰዓታችን ጥቂት ነገር እንድናገር ፈቃዳችሁ ይሁን። ፈቃደኛ ናችሁ? ፈቃደኛ ናችሁ ወይ? እንግዲህ ቅድም መምህር የዓርብ ልዩ ስጦታ ወይንም ዓርብ ዕለት ያገኘናችሁ ስጦታዎች ምንድነው የሚለውን ልብን የሚሞላ ልብን የሚማርክ መንፈስን የሚቆጣጠር ስጦታዎቻችንን በክብር ተቀብለናል፣ ሰምተናቸዋል። እንግዲህ እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ ተቀዳሚ ተከታይ የሌለውን አንድያ ልጁን ለቤዛ ዓለም የሰጠበትን ዕለት በመሆኗ ይህችን ዕለት ስናስብ ስጦታው ብዙ ቢሆንም የስጦታዎች ሁሉ በኩር የተባለው ወይም ደግሞ የስጦታዎች ሁሉ የላቀ ስጦታ የተባለው የኢየሱስ ክርስቶስ እግዚአብሔር አብ አንድያ ልጁን ለኛ ፍቅሩን የገለጠበት ውድ ስጦታችንን የተቀበልንበትም በመሆኑ ይህንንም እያሰብን እየዘከርን በምንቆይበት ጸጋ ውስጥ እግዚአብሔር እንዲህ ከሰጠ አንድያ ልጁን ከሰጠ የባህሪ ልጁን ስጦታ አድርጎ ከሰጠ ድንግል ማርያምን ከሰጠን ቅዱስ መስቀልን ከሰጠን እዚያ መስቀሉ ስር ያገኘናቸው ልዩ ስጦታዎችን እግዚአብሔር ከሰጠን እኛ ደግሞ ለእግዚአብሔር ምናችንን እንስጥ በሚለው ደግሞ እስቲ ጥቂት እንነጋገር ስለሚገባ። እኔ በርዕስነት የሚይዘው ሐሳብ ቅዱስ ያዕቆብ ዘስሩግ የተባለ አባት አሁን በምነግራችሁ ርዕስ ላይ እሱ በሚገርም አገላለጽ ያስቀመጠውን ቋንቋ ነው ርዕስ አድርጌ የምጠቀመው። ምንድነው ርዕሳችን? ይሄ ስጦታ ምን እንደሆነ ሲያስረዳ እኛ ምናችንን እንድንሰጠው ሲጠይቀን እንዲህ ብሎ ይገልጥልናል። ስለ ፍቅር የቀረበ የፍቅር ጥያቄ የሚለው በሉ ይቃል ስለ ፍቅር በሉ የቀረበ የፍቅር ጥያቄ። እንግዲህ ስጦታው ምንድነው? ስለ ፍቅር የቀረበ ነው። የምናቀርበው ስጦታ በፍቅር ላይ የተደገፈ መሆን እንዳለበት ነው። በመጽሐፈ ምሳሌ በምዕራፍ 23 ቁጥር 26 ላይ የተመዘገበ ቃል ነው። ቃሉ ምን ይላል? ያዕቆብ ዘስሩግ መነሻ አድርጎ የተጠቀመው ቋንቋ ይህ ነው። ልጄ ሆይ ይላል። በሉ ቃል ይሄን ቃል ልጄ ሆይ በሉ። ልብህን ስጠኝ። ምንን ስጠኝ? ይሄ ስጦታ ከስጦታዎች ሁሉ የተለየ ስጦታ። አንድ አማኝ ወደ ተቀደሰው የእግዚአብሔር ጉባኤና ወደ ተቀደሰው የእግዚአብሔር የመመስገኛ ስፍራ ሲመጣ ይዞ ሊቀርባቸው ከሚገባቸው ስጦታዎች ስለ ፍቅር የቀረበ የፍቅር ጥያቄ፣ ሊመለስም የሚገባው ታላቅ ጥያቄ አንድ አማኝ በእግዚአብሔር ፊት መልሶ አስረክቦ ሊሄድ የሚገባው የስጦታዎች ሁሉ በኩር የተባለው የልብ መሰጠት ከአንድ አማኝ ይጠበቃል። ቅድም በመምህራችን የተዘረዘሩት ሁሉ ይሄ ልብ የተባለው ላይ ካላረፉ በሙሉ አካላችን ቅዱስናችንን ማወጅ አንችልም። የቅዱስናችን ምንጩ ማዕከሉ፣ አስኳሉ፣ መሰረቱ ሁለንተናችንን የሚቆጣጠረው ልብ ላይ የተመሰረተ ነው። ሳይንስ ወይንም በሰብአዊ ማንነት ላይ የተደገፉ ጠበብቶች ሲናገሩ ልብ ምንድን ነው ተብለው ሲጠየቁ የሰውነት ሁሉ አንቀሳቃሽ ሞተር ነው ይላሉ። በባዮሎጂ ትምህርት ላይ እነ ፑልሞናሪ ቬን የተባለው እነ ፑልሞናሪ አርተሪ የተባሉ ሁለቱ የደም ቱቦዎች ደም ቅዳ ደም መልስ በቀጫጭን በሚሊዮን የሚቆጠሩ በቀጫጭን ደም ስሮች ላይ ለአእምሯችን ወይንም ለአንጎላችን ለእያንዳንዱ ህብለ ሰረሰሮቻችን ከእግር ጥፍር እስከ ራስ ፀጉር ላሉት ቀጫጭን ደም ስሮች እየወጡ መልእክት የሚያስተላልፉና መረጃ የሚያቀብሉ ሴሎቻችን
በልብ ላይ የተደገፈ ምንነትና ማንነት ስላላቸው ነው። ይሄ ልብ አገልግሎት ወይንም ደም የሚቀዳው ደም የሚያመላልሰው እነዚህ ትልልቅ የደም ቱቦዎች በቀጫጭን ደም ስር በኩል ለመላው ሰውነታችን መረጃ የሚያቀብሉት አገልግሎታቸው የሚቆመው የልብ ምት አገልግሎቱን መስጠት ባቆመበት ቅጽበት ነው ብለው ይመሰክራሉ። እንዲህ ብለው ሳይንቲስቶች ጠበብቶች ከተናገሩ የመጽሐፍ ቅዱስ ደግሞ ሐሳብ ምንድን ነው? ከስጦታዎች ሁሉ የሚበልጥ ስጦታ አንድ አማኝ የሚጠበቅበት የልብ ስጦታ። መጽሐፍ የምታዞሩ አንድ ቁጭ በይ። ሁሉም በአግባብና በስርዓት ይሁን። ይሄ የልብ ስጦታ እግዚአብሔር የጠየቀበትን ዓላማ ስላለው ልጄ ብሎ ሳያርቀን አቅርቦ አባትነቱን የፍቅሩን ጥግና መጠን ሊያብራራልን እኛም በአባታችን በእግዚአብሔር ፊት የልጅነት መንፈስን ተላብሰን አባት ብለን የምንጠራበትን የልጅነትን ጸጋ ከእርሱ ከአባታችን ከተቀበልን አባት ልጅ በአባቱ ፊት በመላእክት በመላ አቅሙ አባቱን የመጠየቅ ፍላጎት አቅም መብት እንዳለው ልጅ ደግሞ የአባቱን ፈቃድና የአባቱን ፍላጎት መፈጸም እንዳለበትም ውዴታ ግዴታ እንዳለበት መጽሐፍት ይናገራሉ ነው። እግዚአብሔር ለምንድን ነው ይሄን ከስጦታዎቹ የበለጠ ስጦታ ልቤን የጠየቀበት ዓላማ ምንድን ነው ብለን ስንጠይቅ ከኦሪት ዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስን ስናገላብጥ ወደ 250 ጊዜ ልብ ላይ ማዕከል ያደረገ ማብራሪያና ትንታኔ የተሰጠበት የመጽሐፍ ቅዱስ ሐሳብን እናገኛለን። የእግዚአብሔር መንፈስን ያደረባቸው በእጃቸው ላይ የቀለም ቀንድ ተሞልቶ ይሄን የእግዚአብሔር እስትንፋስ የተባለውን ቅዱስ መጽሐፍ ቅዱስ ወንጌል ያለውን ለእጃችን ሲያበረክቱ አባቶቻችን እግዚአብሔር እንዲህ ብሏል እያለ አናግሮ አጽፏቸው ለዚህ ዓለም የሕይወት ማብራሪያ እንዲሆን ለክርስቲያኖች ደግሞ ውድ ስጦታውን የተሰጠው ቅዱስ መጽሐፍ ስንረከበው ጸሐፊያኑ በእያንዳንዱ በጻፏቸው መጻሕፍቶቻቸው ላይ ምን አድርገዋል? የልብን ምንነት እየጠቀሱ አልፈዋል ማለት ነው። በዚህ ገጸ ንባብ አሁን ሰሎሞን በተናገረው ላይ ካበረከታቸው መጻሕፍቶች አንዱ መጽሐፈ ምሳሌ የሚባል ይሄ መጽሐፍ እግዚአብሔር በፍጥረቱ ለፍጥረቶቹ ግሩም አምላክ እንደሆነ የተብራራበት ከ3000 የማያንሱ ከ5000 የማይበልጡ ምሳሌያዊ አስተንትኖ የታጀረባቸው አስገራሚ የእግዚአብሔርን ሀልዎት የሚያብራራ መጽሐፍ ነው። በዚህ መጽሐፍ ላይ ታዲያ ልጄ ሆይ ይላል እግዚአብሔር ልብህን ስጠኝ ብሎ ይጠይቀሃል ብሎ እሱ በጻፈው መጽሐፍ ላይ ይሄን ታላቅ ስለ ፍቅር የቀረበ የፍቅር ጥያቄ ያቀርብልናል። ስለዚህ እግዚአብሔር ልብን የጠየቀበት ዓላማ ምንድን ነው ብለን ለመጠየቅ ግዴታ ስለሚያስገድደን እንደ መነሻ እንዲሆነን ሶሎሞን ይሄን ጥያቄ ያቀረበበት ዘመን በአብርሃም የበረከት ቃል ኪዳን የተባረኩ እስራኤል ዘሥጋ የተባሉ ወገኖች ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ከገቢረ ጽድቅ ወደ ገቢረ ኃጢአት አፈግፍገው ስለነበረ ንጉሥ በመንግስቱ ጎልማሳ በሚስቱ ባለጠጋ በርስቱ እንደሚቀና እኔ አምላክን ቀናተኛ አምላክ ነኝ፣ ከእኔ በቀር ሌሎች አማልክትን እንድታመልክ አልሻም አልፈቅድም ብሎ በደብረ ሲና ተራራ ላይ በሙሴ በኩል ለዚህ ሕዝብ ለጊዜው ለፍጻሜው በደም ለተዋጀለው ለእስራኤል ዘነፍስ በዘይቤያዊ ቋንቋ እስራኤል ዘነፍስ ስለተባልን ይሄን ታላቅ ሕግና ስርዓት እግዚአብሔር ሲሰጠን ዓላማና በእኛ ላይ ያለው እቅድ በዚህ ሐሳብ ላይ የተጠቀለለ እንደሆነ አንዳማ ይረዳ ይገባል። ያ ሕዝብ እግዚአብሔር ትቶ ጣዖት ተከተለ፣ ጽድቅን ትቶ ኃጢአትን ገንዘብ አደረገ። በዚህ ሰዓት ላይ ለነቢኤል ፌጎር ዳጎን ለተባለ አስታሮት ለተባለ በአሊም ለተባለ ለሰው እጅ ውጤት እየተንበረከኩ እግዚአብሔርን አስቆጡ። እግዚአብሔር በሶሎሞን ላይ አድሮ ለዚያ ልበ ቀሊል ለነበረው ሕዝብ እኔ እንደነ ቢኤል ፌጎር እንደነ ዳጎን እንደነ አስታሮት እንደነ በአሊም ንብረታችሁን፣ ገንዘባችሁን፣ ዕውቀታችሁን ስጡኝ ብዬ አልጠይቃችሁም። በአለቶች ንቃቃት መካከል ልጆቻችሁን እያመጣችሁ ለእኔ ስለ ክብሬ ስለ ጌትነቴ እንድትሰውልኝ አልሻም። እኔ ከእናንተ የምፈልገው
አንድና አንድ ነገር ነው። እርሱ ምንድነው ካላችሁ ስለ ፍቅር ያቀረብኩላችሁን የፍቅር ጥያቄ መልሱልኝ ይላቸዋል ይላል ተርጓሚው ቅዱስ አባታችን። ስለዚህ እግዚአብሔር የጠየቀን የልብ መሸጠት ነው። ብዙ ሰዎች ወደ ቤተ እግዚአብሔር ሲመጡ ደስ የሚሰኙበት ቁሳቁሶችን አምጥቶ በማስረክባቸው ደስ ይሰኛሉ። ጥሩ ነው። መጀመሪያ ግን እግዚአብሔር የሚፈልገው ይዘን ከምንቀርባቸው ቤተ መቅደሳችን ቤተ ክርስቲያናችን ከምትገለገለባቸው ነዋያተ ቅድሳት አስቀድሞ እግዚአብሔር ከኛ ምን ይፈልጋል ከተባለ ልቤን እንድሰጠው ልቤ ላይ እሱ እንዲከብር ይፈልጋል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔር ለምን ልቤን ጠየቀ? የእግዚአብሔር ዓላማ በልቤ ላይ ምንድን ነው ብለን ስናነሳ ሶስት የመጽሐፍ ቅዱስ ማስረጃዎች ብቻ ጠቅሼላችሁ ትምህርቱን እጠቀልላለሁ። እንግዲህ በመጽሐፍ ስትመለከቱ የማቴዎስ ወንጌል ምዕራፍ 5 ላይ የሰውነት ሁሉ ብርሃን ዓይን ነው ይላል። ታዲያ ጨለማውን ከብርሃን ደልዳላ ሜዳውን ከስርጓጉጥ ከገደል የምንለይበትን የተቀደሱ ዓይኖችን እግዚአብሔር ሰጥቶናል። ጽድቅና ኩነኔን የምንለይባቸው የተቀደሱ ብርሃን የተባሉ ዓይኖችን ሰጥቶናል። ይህን የተቀደሰ ዓይናችን እግዚአብሔር መጠየቅ ሲገባው ለምን ዓይኖቹ ልባችን ላይ አረፈ ለሚለው ጥያቄ መልስ ያስፈልጋል። ሁለተኛ ጉባኤ ተዘጋጅቷል ተብለን ተለፈፈ፣ ማስታወቂያ ተሰራ። ከዚህ ቀን ጀምሮ እግዚአብሔር መቀደስን እቀድሳችኋለሁ ብሎ ቃል ገብቶልናልና ይህን አዋጅ ሰምተን መጣ። ወደዚህ ስፍራ የረገጥንባቸው በገንዘብ የማይተመኑ ብዙ መዋዕለ ነዋይ የፈሰሰባቸው ቅዱሳት እግሮችን እግዚአብሔር ሰጥቶናል። ልጄ ሆይ ጥሬን ሰምተህ ወደ ቤት የመጣህበትን ቅዱሳት እግሮችን ልሰጠኝ ይገባል ማለት ሲገባው የእግዚአብሔር አይደለም ልብ ላይ አርፎ ስለ ፍቅር የጠየቅኩት የፍቅር ጥያቄ ልብ እንድሰጠኝ ይፈልጋለሁ ብሎ እግዚአብሔር ለምን ጠየቀኝ የሚለው መልስ ያስፈልገዋል። አሁን ማጨብጨብ አይቻልም፣ ጾም ላይ ያለነው። አዎ በዚህ ሰዓት ላይ ታዲያ እግዚአብሔር አምላክ በዘማሪያኖቻችን ላይ አድሮ ስላደረገልንም ስላላደረገልንም ድንቅ ነገር ስናመሰግነው እጆቻችንን ከፍ አድርገን የምስጋና መስዋዕት በእጃችን እንሰዋለን። ልጄ ስለ ስሜ ስለ ክብሬ ስለ ጌትነቴ ብለህ እጆችህን ለመስዋዕትነት የዘረጋቸው ናቸውና ይሄን ምስጋና ያቀረብክበትን እጅህን እንድሰጠኝ አስቀድሜ እፈልጋለሁ ማለት ሲገባው የእግዚአብሔር ዓይኖች ለምን ልብ ላይ ተነጣጠሩ የሚለው ጥያቄ ስናነሳ መልሱን ለማግኘት 250 ጊዜ የተዘረዘረውን ሐሳብ ለመጥቀስ አንገደድም። ምንድን ነው? ልብ ብለን ከሰማነው ሶስቱ ማስረጃዎች ብቻ በቂዎች ናቸው። ይሄ ጉባኤ ሲዘጋጅ ዓላማው ድቃቂ ሳንቲም ከምዕመናን ለመሰብሰብ አይደለም። እንደሚገባ የዚህ ጉባኤ ዓላማ ግራ የተጋባው እንዲረጋጋ፣ የተጨነቀው ከጭንቀቱ ነፃ እንዲወጣ፣ ዓለም እንደመጅ ሆና የከበደችው ሸክሙ እንዲቀልለት፣ በማህበራዊ መስተጋብሮቹ የገጠሙ ችግሮችን እግዚአብሔር ታሪክ እንዲያደርግለት፣ ይልቁንም ከገቡ መውጣት ካገኙ ማጣት የማይታሰብባትን እርስቱን የሚወርስበትን የእግዚአብሔር ጸጋን ትጥቅ እያስታጠቁ ማብቃት እንደሆነ ጉባኤው ዓላማዊ እንደሆነ ይገባቸዋል። ስለዚህ ይሄ ጉባኤ ሲዘረጋ በመጀመሪያ እግዚአብሔር ለሶስት ተከታታይ ቀናት በእንግዶች መምህራን በኩል መልእክት ሲያስተላልፍልን ዓላማው የመጀመሪያ ልባችንን ከፍተን እንድንጠብቀው ነው። ለዚህ ነው እናት መኳንንቶች ደጆቻችሁን ክፈቱ፣ የክብር አምላክ በዚያ በከፈታችሁ ደጆቻችሁ ላይ በክብር ይግባ። አሁን ሆሳዕና ላይ የምንሰማው ድምፅ ነው። አዎ ሆሳዕና ላይ የምናዳምጠው ቃል ነው። የየዕለቱ ግን ርዕሳችን ነው። የክብር አምላክ እርሱ እግዚአብሔር ወደ ልባችን እንዲገባ በሮቻችንን ከፍተን የልባችንን በራፍ ከፍተን ልንጠብቀው ይገባል። ስለዚህ እግዚአብሔር ለምን ልቤን ጠየቀ ብለን ስንጠይቅ የመጀመሪያው እግዚአብሔር ልብን የጠየቀበት ዓላማ ልብን ስለማይ ነው ይላል እግዚአብሔር። ስሙ የተመሰገነ ይሁን። ምንን ስለማይ ነው ይላል እግዚአብሔር? አዎ የሰው ልጅ ፊትን ያያል፣ ተክለ ቁመናን ያያል፣ የንግግር ችሎታን ያያል፣ አለባበስን ያያል። በዓለም ላይ ያለ ሰው አንድ ሰው ለማክበርም ለመናቅም ያስቀመጣቸው መዋቅሮች አሉ። በተለይ በዓለም መዋቅር ውስጥ የገባ ሰው አንዱን ሰው ትልቅ ነው ለማለት፣ አንድን ሰው ደግሞ ትንሽ ነው ለማለት፣ ወይም በሚገባችሁ በዘመናችን ቋንቋ አንድን ሰው ባለጠጋ ነው ለማለት፣ አንድን ሰው ደግሞ የደሃ ደሃ ነው ለማለት
ውጫዊ ነገሮችን በመመልከት ጊዜውን ሲያባክን ታገኛላችሁ። የዓለም የመጀመሪያ መስፈርት ትልቅ ለማለት ስትነሳ በመጀመሪያ ምን ትጠይቃለች? ፕሮቶኮልን ጠብቅ ትላለች። እግዚአብሔር ይናየው። ሁለተኛ የዓለም መስፈርት የምግብ አቅርቦት ስርዓት የተደራጀ ይሁን ትላለች። እግዚአብሔር በምግብ አቅርቦታችን አይደሰትም። የዓለም ሶስተኛው መስፈርት ንግግር የተሳለ ይሁን፣ አንደበተ ርቱዕ አሸናፊ አንደበት ይኑር፣ ድንጋዩን ዳቦ ላይ ብለህ የምታሳምንበት አቅም ይኑር ብላ ይሄን ትለፍፋለች። እግዚአብሔር በንግግር ችሎታ አንድ ሰው አያከብረው፣ አንድ ሰው አይንቀው። ይሄ ብቻ አይደለም። ዓለም መስፈርት ስታዘጋጅ ምንድነው የምታደርገው? አዎ በአጠገብ ብዙ የከበበ ስትጠራው አቤት ስትልከው ወዴት የሚል አዎ ጋሻ ጃግሬ ካለ አከብርሃለሁ ትላለች። ብቸኝነት ላይ ያለ ሰው በዓለም ዘንድ ክብር የለው። እግዚአብሔር እንደ አጥር በተከበብነው ነገር ላይ ተደግፎ አያከብረንም፣ አይንቀንም። እንደውም ካመናችሁ እግዚአብሔር ለብቸኛው ሰው አጠገቡ በመቆም ከአባትም በላይ አባት ይሆነዋል። ከእናትም በላይ እናት ሆኖ ይጠብቀዋል፣ ይደግፈዋል። ዶሮ ጫጩቶቿን በክንፎቿ ጥላ እንደምትከልል እግዚአብሔር ብቻዬን ነኝ አጠገቤ ማንም የለም ብሎ ግራ ለተጋባው እንደ መጻጉዕ እሱ ከአባት በላይ አባት ከእናት በላይ እናት ሆኖ አጠገቡ በመቆም በፈረሰው ግድግዳ በኩል ሙላት ሆኖ ይገኝለታል። ይሄ የታመንበት አምላክ ነው። እያንዳንዳችንን ካለንበት ስፍራ ይጠራል። ስለዚህ እግዚአብሔር ቤተሰቦች ይሄን ድምፅ በመስማት ላይ የምትገኙ ኦርቶዶክሳውያን ምእመናን እግዚአብሔር እኔና እናንተን ሊያከብር ሲፈልግ እንደገና ክብርም ከኛ ላይ የሚነሳው በልባችን ላይ በተመሰረተ ማንነት ላይ ተደግፎ ነው እግዚአብሔር። ስለዚህ ልብን የጠየቀው እግዚአብሔር በመጀመሪያ ልብን ስለማይ ነው ብሏል። በመጽሐፍ እንደተነገረው በመጽሐፈ ሳሙኤል እንደተጻፈው ታሪኩን ታውቃላችሁ። አዎ ሳሙኤል ሳሙኤል ሆይ እኔ አምላክህ ልብን አያለው ፊትን አላይም። አንተ ኤልያብን ወደድከው፣ እኔ ደግሞ ኤልያብን በቃል ሚዛን መዘንኩት፣ ቀሎ ተገኘ። አንተ ፊት የከበረ በአባቱ ፊት የተወደደ በአካባቢ ማህበረሰብ ዘንድ ትልቅ ስፍራ የተሰጠው ሁለተኛ የእስራኤል ንጉሥ ይሆናል ተብሎ ዓይን ያረፈበት በሰው ሚዛን ሲመዘን ከብዶ የተገኘ በእኔ በአምላክ ሚዛን ሲቀመጥ ግን ቀሎ አግኝቼዋለሁ። የሰው ልጅ ፊትን ያያል፣ እኔ አምላክ ግን ልብ ነው ያለው። ስሙ የተመሰገነ ይሁን። ሁለተኛው ባጭሩ ሰዓት እንዳልፈጅባችሁ እግዚአብሔር ለምን ልቤን ጠየቀ ብለን ስንጠይቅ መጽሐፍ ይላል ልቦናችሁ እግዚአብሔር ጠየቀበት ዓላማ ይላል ጸሐፊው ሶሎሞን በምሳሌ 4 ቁጥር 23 ላይ ልቦናችሁ ምንጭ ስለሆነ ነው ይላል። ድገሙልኝ እስቲ። ልቤ በሉ ምንጭ ነው። ከልብ ሁለት ነገር ይፈልቃል ሊቃውንት ሲናገሩ፣ አንደኛው ብርሃናዊ ሐሳብ ከልብ ይፈልቃል፣ ጨለማዊ አመለካከትና ሐሳብ ከልብ ይመነጫል። እግዚአብሔር የሚፈልገው አሁን ሁለት ምንጭ የሚያመነጨውን ልብ እግዚአብሔር አይሻም። የተፈቀደለትን የሻለትን እርሱ ከባህር ጋር የሚስማማው የተቀደሰ ምንጭ የሚያፈልቀውን እግዚአብሔር ይፈልጋል። ምክንያቱም እኛን ለማዳን የእኛን ደካማ ሥጋ ለብሶ በዚህ ምድር ላይ በተመላለሰበት ሰዓት ላይ በማቴዎስ 11 ቁጥር 28 ላይ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ ሸክሜ ቀሊል ነው፣ ቀንበሬም ልዝብ ነው፣ ከእኔ ተማሩ፣ እኔ በልቤ የዋህ ትሑት ይቅር ባይ ነኝ አለና እናንተም ነው በልባችሁ የዋሆች ይቅር ባዮች ሀዳጌ በቀሎች በደል የማትመዘግቡ የማትይዙ በልቦናችሁ ቅዱሳን ሆናችሁ እንድትገኙ እኔ ምሳሌ ሆኛችኋለሁ በማለት አንድ አማኝ የክርስቶስ ደቀ መዝሙር የመሆኑ የመጀመሪያ መረጋገጫው እርሱ በከፈተለት የጽድቅ መንገድ ተጉዞ እርሱ በልቡ የዋህ እንደሆነ የዋህነት ከልባችን እንዲመነጭ፣ እርሱ በልቦና ፍቅር እንደሆነ ከልባችን ፍቅር እንዲመነጭ፣ እርሱ በልቦና ገር እንደሆነ ገርነትን ገንዘብ አድርገን ይሄ በጎ ምንጭ እንዲመነጭ እግዚአብሔር ይሄን የተቀደሰ ልብን ለኔ እንድታስረክብ እፈልጋለሁ ያድርግልን እግዚአብሔር። ሶስተኛውና የመጨረሻው እግዚአብሔር ለምን ልቤን ጠየቀ? ከኔ የሚጠበቀው ስጦታ የልብ ስጦታ የልብ መሰጠት ነው፣ ልብን ማስረከብ ነው ብለናል። እግዚአብሔር ለምን ልቤን ጠየቀ ስንል ሶስተኛው ልቦናችሁ ይላል እግዚአብሔር መቅደሴ ነው ይላል። በሉስቲ ልቤ በሉስቲ የእግዚአብሔር የመስዋዕቱ ማቅረቢያ
መቅደስ ነው። ይሄን ብቻ አይደለም፣ ይቀጥልና ልባችሁ ይላል እግዚአብሔር በክብር የሚወጣበት በጸጋ በክብር የሚወርድበት በጸጋ የተቀደሰ መንገዱ ነው ይላል። አይገርማችሁ? መዝሙር 76 ቁጥር 13 ላይ እንዲህ ይላል ነቢዩ ዳዊት ሲናገር፣ ከኔ ጋር ሁላችሁ በሉ አንተ በሉ መንገድህ በመቅደስ ውስጥ ነው። አንተ የተባለው የሰራዊት አምላክ እግዚአብሔር ነው። መንገድ የተባለው ልባችን ነው። መቅደስም የተባለው ይሄው እግዚአብሔር የሚከብርበት ልባችን ነው በማለት መጽሐፍ የተናገረው ጥሬ ንባቡን በትርጓሜ አዋስተው ሊቃውንቱ ያብራሩታል። ምክንያቱም ቃል ይገላል፣ ፊደል ይገላል፣ ትርጓሜ እኖ ማመስጠር ደግሞ ሕይወትን ያድላል፣ ከጥፋት ይታደጋል። ስለዚህ ይሄ ልባችሁ እኔ የምከብርበት ዙፋኔን የምዘረጋበት በዚያም ዙፋን ላይ የምቀመጥበት በዚያ በልባችሁ መንገድ ላይ ደግሞ በጸጋ የምወጣበት የምወርድበት የተከበረ መንገዴ ነው ይላል። ታዲያ በዚህ ልባችን ላይ ማን ይክበር ስትባሉ ከእግዚአብሔር ውጭ ሌላ እንዳታሰናዱ። ዛሬ ዓለም የተቀደሰውን ልቡን እግዚአብሔር እንዲከብርበት ፈቅዶ ወዶ ሰጥቶ ሳለ ለማይረባ ለማይጠቅም ለጊዜያዊ ነገር አስረክቦ ስብራቱ የጸና የመጣበት ዘመን ነው። አንዳንዱ ዘሩን አምላክ ያደረገ ዘሩን እኖ በልቡ ላይ የሾመ ቋንቋውን በልቡ ላይ የሾመ ዕውቀቱን በልቡ ላይ የሾመ እንደ አጥር የከበቡትን ነገ ከነገ ወዲያ የእሳት ባህርን ሊያሻግሩ የማይችሉትን በተቀጠቀጠ ሸምበቆ ላይ የመደገፍ ያክል የታመኑባቸውን ዘመዶቻቸውን ተደግፈው አምላክ አድርገው የሾሙ ሰዎች አሉ። እነዚህ ሁሉ ነገ ከነገ ወዲያ የተልባ ስፍር ናቸው፣ ይንሸራተታሉ። እንደ እምቧይ ካብ ናቸው፣ ይናዳሉ። በልባችን ላይ ከብሮ እስከ ለዘላለም ሊሆን የሚገባው እግዚአብሔርና እግዚአብሔር ብቻ ይሁን። ይሄ ቃል ስታዳምጡት ቀላል እንዳይመስላችሁ። ልብን ለእግዚአብሔር መስጠት ምን ያክል መባረክ እንደሆነ ከሰጣችሁት በኋላ የምታገኟቸው ገጸ በረከቶችን ማየት ነው። አቅረብኩ ለከ እሳተ ወማየ ደይ እዴከ አበዘ ዘቀርከ። ልጄ ሁለት ነገር በፊት አቅርቤልሃለሁ፣ እሳትና ውሃ። ወደ ፈቀድከው እጅህን ስደድ ነው። እግዚአብሔር ዲሞክራት አምላክ ነው። እንደ ገል ቀጥቅጬ እንደ ሰም አቅልጬ ልግዛ ልምዳ ቢኖረው ይሄ ጉባኤ በዕለተ ዓርብ ድንኳኑ ሞልቶ ብቻ ሳይሆን መሄጃ አስፋልት ሁሉ በሰው ይሞላ ነበር። ግን የሰጠንን ነፃነት ብዙዎቻችን በአግባቡ መጠቀም ስላቃተን ነፃነታችን ዛሬ ባርነት እየወለደብን ተቸግረናል። እናንተን አይመለከትም። በመንደር ይህን ቃል ሰምቶ የቀሩ ድምፁን እያሰማቸው ወደኋላ የቀሩ ምክንያት የያዛቸው የእናቴ መቀነት አደናቀፈኝ እያሉ እግዚአብሔር በዚህ ንቅላቂ ዘመን ላይ ዓለም ሰላም ባጣችበት መረጋጋት በተሳናት የሰው ልጅ ጥላው እንደ ጠላት በሆነበት እንጨት በተሰበረ ወፍ በበረረ ቁጥር መሸማቀቅ የዕለት ከዕለት ልምምዱ ባደረገበት ዘመን መታመኛውን እግዚአብሔር ማድረግ ሲገባው ነገም ከነገ ወዲያም ያንን የቁጣን ቀን ማሻገር የማይችል ነገር ላይ ተደግፈው ጊዜያቸውን የሚያባክኑ ስንቶች አሉ። አንገታቸው ላይ ክር አለ። በዚህ ሰዓት ግን ጃንጎ ቤት ተቀምጠው የሚያጣብቡ አንገታቸው ላይ ክር አለ። በኃጢአት ስፍራ ቤተ ክርስቲያን የሚያሰድቡ ያከበራቸውን አምላክ ስሙን የሚያስለቅፉ ብዙዎች ናቸው። አባኑ የተባሉ የአሶሳ ሀገረ ስብከት ስራ አስኪያጅ የነበሩ አፈር ይቅለላቸው፣ በረከታቸው ከኛ ጋር ይሁን። ሁል ጊዜ ወደ ምሕረት ላይ ሲቆሙ እንዲህ ብለው ይናገራሉ። ልጆቼ አንገታችሁ ላይ ያሰራችሁት ክር ስራ የማይሰራ ከሆነና እዚህ እግዚአብሔር እየጠራ እናንተ በዓለም ሐሳብ ተወጣችሁ ከዓለማውያን ጋር ከአሕዛብ ጋር አስረሽ ብቻው የምትፈጽሙ ከሆነ አንገታችሁ ላይ ያለውን ክር አይቶ ያከበራችሁን አምላክ ለመሳደብ ትናጋውን ያላቅቃል። ይህ አንገታችሁ ላይ የታሰረ ክር ስራ ሊሰራ ይገባል። የተለኮሰ እሳት በ40 ቀን አንገት ላይ አለ። የተለኮሰ እሳት በ80 ቀን አንገትሽ ላይ አለ። ይሄን የተለኮሰ እሳት እያቀጣጠሉ ከትውልድ ወደ ትውልድ ማሻገር ይገባል እንጂ ያን እሳት ወስዶ እንደ ገብረ ሐካይ ነገ እንደምንማረው ከነገ ወዲያ እንደ አመፀኛ አገልጋይ ጉድጓድ ቆፍሮ እንደቀበረው እንዳትሆኑ አደራ ይሉና ክራንጀ አንገታችሁ ላይ ክር አስራችሁ ስራ ማሰሩ ከሆነ ለክርማ አያሉ እራት የምትበሉበት ትሪ አንገት ላይ ክር አለ። ያ ትሪው እኛ ከግድግዳ ላይ አውርደን መሶብ ከፍተን እንጀራ
አዘጋጅተን ትሪ ላይ አስቀምጠን ወጥ ጨልፈን አቅርበን እንበላበታለን። የትኛውም ትሪ እማማና ከግድግዳ ላይ ወረድ መሶቡን ክፈትና እንጀራ አምጣ፣ ድስቱን ክፈትና ወጥ ጨልፈ አምጣ ብለው አዘው ያ ትሪ ለማማና ለአባባ እራት ያቀረበበት ምሳ ያቀረበበት ጊዜ በዓለም ላይ የለም። ምን ስለሆነ? ግቡ ስለሆነ። አንገት ላይ ክር ታስሮ ስራ የማይሰራበት ከሆነ ከዚያ ከግዑዙ ትሪ የተለየ ምንም መገለጫ የለውም። እግዚአብሔር ይጠብቃችሁ። አሜን በሉስቱ። እግዚአብሔር ያድናችሁ። አንገታችሁ ላይ ያሰራችሁት ክር ስራ መስራት አለበት። ስራ መስራት አለበት ሲባል ለልዩ ተልእኮና ዓላማ እግዚአብሔር ሾሟችኋል። ከሾማችሁ ሹመቶች አንዱም ቃሉን የመስማት ሹመት ነው። ይሄ እግዚአብሔር ያድላችኋል እንጂ እኛ ፈልገን የተቀበልነው አይደለም። እግዚአብሔር ወዶ ፈቅዶ ያስረከበን ስጦታ ነው። እኛ በፈቃደኝነታችን ሐሳብ ከሐሳባችን መንገድ ከመንገዳችን ጋር ይሁን ብለን ቃለ መሐላችንን ያጸናንበት ነው። በዚህ ቃለ መሐላ ጸንቶ የተገኘ በመጨረሻ የክብራት ይጠብቀዋል። ስደመድምላችሁና ትምህርቴን ስቋቸው እንግዲህ በቅዱስ መጽሐፍ ላይ ብዙዎች ይሄ የልብን ጉዳይ መሰረት አድርጎ ጥያቄ ቀርቦላቸው ሰጥተው ልባቸው በረከት የተቀበሉ አሉ። አምፀው ደግሞ በረከት ያጡ ብዙ ምስክሮች አሉ። ቅዱስ አባታችን ቅዱስ ማነው የግዕዝ በግዕዝ ተርጓሚው አይሻዳድ የተባለ ቅድመ መምህር ሲተረጉሙልን የነበረው ሊቅ ግዕዝን በግዕዝ የሚተረጉም ሊቅ ነው። ይሄ አባት ሲናገር ምን አለ መሰላችሁ? አንድ አማኝ በዚህ ዓለም ላይ ውድ ስጦታ ለእግዚአብሔር ሊያቀርብ ይገባዋል ተብሎ ቢጠየቅ የስጦታዎች ሁሉ በኩረ ስጦታ የልብ መሰጠት ነው ብሎ ይመሰክርና ይሄ ስጦታ እግዚአብሔር በፍቅር ሲያቀርብለት አሜን እሺ በእጄ ብሎ ያን የጠየቀውን ጥያቄ በፍቅር ከመለሰ በምድር በረከት በሰማይ ደግሞ እረፍትን ያገኛል። ለዚህ ጸጋ እግዚአብሔር ሁላችንም ያምጣል እና ስንደመድመው ስንቋቸው ልባቸው ተጠይቀው መመለስ የቻሉ በረከት አግኝተዋል። ሰጥተው የተባረኩ ሰጥተው ጸጋን የተቀበሏል። አምፀው ደግሞ በረከት የራቃቸዋል። አንድ ጸሐፊ እንዲህ ይላል። በተለይ የዚህ የግሪክ ፈላስፋ ነው። ምን አለ? ስሙ አልተጠቀሰም። መጽሐፍ ቅዱስን አለ ደገሙኝ ምን አልኳችሁ? በሙሉ መንፈሳዊ ድፍረት ገልጬ እንዳነበው አቅም የሰጠን ሁለት ገጸ ባህሪያት ያላቸው ሰዎች ታሪካቸው ስለተመዘገበበት ነው አለ። አንደኞቹ ቅድስና ለእግዚአብሔር ገንዘብ አድርገው ውድቀታቸው የትንሣኤያቸው ምክንያት ሆኖ ተነስተው ታሪካቸው ተቀይሮ ቅዱሳን ተብለው የተቀመጠ ታሪክ የተመዘገበላቸው ታሪክ ያላቸው አለ። ሁለተኛ ውድቀታቸው የትንሣኤያቸው ምክንያት ማድረግ ሲገባቸው በወደቀ ዛፍ ላይ ምሳር ይቃጣበታል እንደተባለ እንደወደቁ የቀሩና የኃጢአት የበደል የዚህ ዓለም ሐሳብ ገዝቷቸው ታሪካቸው ተበላሽቶ ከነስም አጠራራቸው ከሕይወት መዝገብ ላይ ተሰረዙ። የኃጥአንን ታሪክ የተመዘገበበት ነው። ይሄን ቅዱስ መጽሐፍ ገልጬ እንዳነበው አቅም የሰጠኝ እንደኔ አይነት ኃጢአተኛ በደለኛ ባለታሪኮች ያሉበትም ጭምር ስለሆነ ነው አለ። የቅዱሳን ታሪክ ብቻ የተመዘገበበት ቢሆን ገልጬ ለማንበብ ድፍረት አላገኝም ነበረ አለ። እግዚአብሔር የተመሰገነ ይሁን። ይሄን እድል ሰጥቶናል። የሁለት ገጸ ባህሪ ታሪክ ያላቸው ባለ ታሪኮች ተመዝግበዋል። ቅድም እንዳልኳችሁ ልባቸውን ተጠይቀው አሜን ብለው የሰጡ በረከተ ሥጋው ነፍስ ያገኙ፣ ሁለተኛ ተጠይቀው አምፀው በረከት ያጡ ብዙ ሁልቆ መሳፍርት ባለ ታሪኮች አሉ። ከነዚህ ባለ ታሪኮች አንድ ባለ ታሪክ ልቧን መስጠት ሲገባት እምቢ ብላ ለሙሽራዋ አደጋ የደረሰባትን አሳዛኝ ሴት ልንገራችሁና ትምህርቴን ላብቃ። እየሰማችሁ ነው? መኃልየ ሰሎሞን ምዕራፍ 3ን ሙሉ ታሪኩን 4ንም ግቡና እቤት አንብቡ። እንዲህ ይላል። ከዕለታት በአንደኛው ቀን ሙሽራው በቀይ ጎልማሳ ወንድ ተመስሎ ወደ ሙሽሪት ቤት በክብር መጣ ይላል። አሁንም ሙሽራው ወደኛ ሕይወት በክብር እንዲመጣልን ፈቃዱ ይሁንልን። እዚህ ጋር ሳብራራላችሁ ሙሽራው ማን ነው? ክርስቶስ ነው። ሙሽሪት የተባለች እኛን የምትወክል ነው። ወደ ሙሽሪት ቤት በክብር መጣ። 12 ሰዓት ላይ ጀንበር ወደ መስኮቶቿ የቀን ውሎዋን ሪፖርቷን ለማቅረብ ወደ ጨረቃ ልታሸጋግር ሽግግር ሰዓት ላይ ይሄ ሙሽራ መጣና
ሙሽሪት በራፍ ላይ ቆሞ ደጇን አንኳኳ ይላል ጸሐፊው። ሙሽሪት አልጋ ላይ ተኝታለች። እግሯን ታጥባ እንደገና በሙቀት እየተለገሰች ብርድ ልብስ ውስጥ ገብታ ባለችበት ሰዓት በሚያጓጓ ለእንቅልፍ በማዳረሻ ሰዓት ላይ ነው ያ ሙሽራ የመጣው። በሯ ላይ ቆሞ ደጇን ያንኳኳል። ማንኳኳት ብቻ አይደለም፣ ልቧን በሚማርካት ቃል በሙሽራ ቋንቋ ይናገራታል። ውዴ፣ ርግቤ፣ መደምደሚያዬ፣ የዓይኔ ማረፊያ፣ የልቤ ተስፋ የሆንሽ ውዷ ሙሽራ ይሆን እኔ ሙሽራሽ በራፍሽ ላይ ቆሜያለሁና ደጁን ክፈችልኝና እነሆ ከአንቺ ጋር ደስ እንድሰኝ ፍቀጅልኝ ይላታል። ሙሽሪትም ሙሽራዬ ሆይ ትለዋለች። አቤት በዚህ ሰዓት እንዴት መጣ? ፍቅር አገብሮኝ። ታዲያ ስትመጣ ምን ይዘህ መጣ አለችው። ጉቦ የለመደች ናት ሙሽሪቷ። በእጅ ላይ ምን ይዘሃል አለችው። እጅ ላይ ያለው ነገር ከጠየቅሽኝማ አንደኛ ሁለት ነገር ይዤ ነው የቀረብኩልሽ። የመጀመሪያው ድርቀትሽን ወደ ልምላሜ የሚቀይር ሰማያዊ ጠል እጅ ላይ አለ። አንድ ሁለተኛ የከረፋ የሸተተ በኃጢአት በበደል የቆሸሸ ጠረንሽን በጥሩ የሽቱ መዓዛ ልቀይርልሽ እጅ ላይ ሽቱ አለ። ሁለት ነገር ይዣለሁና በሩን ክፈቺ ይላታል። ሙሽሪት ነው አለችው። ሙሽራዬ ሆይ ስጦታዎቹ ደስ ያሰኛሉ። በሬን ከፍቼም ባስተናግድ ደስ ይለኝ ነበረ። ታዲያ እንዳልከፍትልህ ሁለት ነገር ይከለክለኛል። አንደኛ እግሬን ታጥቤ አልጋ ላይ ስለወጣው ላንተ በር ለመክፈት ብመጣ አዋራ ይነካኛል አለች። ሞልቃቃ ሙሽራም ነው። ሁለተኛ ቤቴ እንደምታየው በቀዳዳ የተሞላ ነው። ላንተ በር ለመክፈት ብመጣ በቀዳዳ በኩል ንፋስ እየገባ በሽተኛ ያደርገኛል አለችው። የተከበረ ሙሽራ በር ላይ ቆሞ እሷ ስለ ቀዳዳ ታወራለች። ዛሬ ሙሽራ በራፋችን ላይ ቆሞ ስለ ገጠመን የኑሮ ክብደት ነው እያወራን ያለነው። አይምሯችን የያዘው የጤፍ መወደድ፣ አይምሯችን የያዘው የስንዴ መወደድ፣ አይምሯችን የያዘው የኑሮ አቀበት መክበድ ነው። እግዚአብሔርን ታመኑ። እግዚአብሔር ተራራውን ደልዳላ ሜዳ ያደረገው። ዛሬ መታመናችን በእግዚአብሔር ላይ እርግጠኛ ያልሆን ብዙዎች ነው። አንኳኳ ያቀረበችን ግን መናኛ ምክንያት ሚዛን የማይደፋ ለሙሽራው የማይመጠን ነው። እንዲህ ለሙሽራው ለተከበረው በደም ለተዋጀው ለሙሽራችን ለክርስቶስ እንደ መናኛ ምክንያት ከአንድ አማኝ እንዳይጠበቅ። በሬን ለመክፈት አዋራ ይነካኛል፣ ቤቴ በቀዳዳ የተሞላ ነው። ያውም እኮ ቀዳዳ የሞላበት ቤት ይዛ ሙሽራዋ ላይ ልቧን ማሳበጥ ነው። ማነው እዚህ ጉባኤ ኑሮ ይሞላለት? ብዙዎቻችን ውስጣችን እኮ ቢከፈት ብዙ ያልተሞሉ ሽንቁሮች የበዛብንን ልፈንዳ እያለ ዕለት እየጠበቀ ያለን እንደ እሳተ ገሞራ እያፈከፈከ ለመፈንዳት ቀን የሚጠብቅ ችግር ተሸክመን እኮ የምንቀሳቀሰን። እግዚአብሔር ግን ቀኑን ጠብቆ ያንን ችግራችንን ማስተንፈስ ብቻ ሳይሆን ከነስም አጠራሩ ስፍራውን እንዲለቅ ያደርገዋል። ስሙ የተመሰገነ። እየሰማችሁ ነው? ትምህርቴን ጨርሻለሁ። ይህች ሙሽራዋ ቆሞ ያቀረበችለት በጣም አስቀያሚ ምክንያት ነው። ለ6 ሰዓታት እስከ ውድቅት ሌሊት ማለት ነው በሯ ላይ ቆመ። አልከፍት ስትለው ትቷት ሄደ። አደራ የሐዋሳ ምዕመናን ያሳለፋችሁ ዘመን ትዝ ይበላችሁ። እዚህ ከተማ ላይ የደረሰው ችግር፣ የደረሰው አደጋ፣ ያጋጠመ መከራ፣ በሽግግር ወቅት ላይ የነበረን ችግር ለእናንተ መናገር ለቀባሪ ማርዳት ነው። አሁንም እንዳንተላለፍና የከፋ ዘመን እንዳይመጣ ጥንቃቄ ያስፈልጋል። ሙሽራው ክርስቶስ በበራፋችን ደጃፍ ላይ ቆሞ እያንኳኳ እኛ ሙሽራው ላይ ዘግተን እነሆ ለዓለምና ለዓለም ሐሳብ ለስጋዊ አመለካከቶቻችን የምንገዛ ስለው ከሆነ እንተላለፍና ሌላ አጥፊ አካል ያገኘናል። ስለዚህ እሱ በሯ ላይ ቆሞ እያንኳኳ አልከፍት ስትለው ትቷት ሄደ። በዚያችው ቅጽበት እሱ ትቷት ከሄደ በኋላ ምን አለች? እኔ ተኝቻለሁ። በግሬ ቃል እስቲ እኔ ምን ብያለሁ? ልቤ ግን ነቅቷል። የውዴ ቃል ይሰማኛል። ከበራፉ ነው ክፈች ይለኛል። ልቤ ከአካሌ ጋራ ከሰውነት ከስሜት ሕዋሳቶቼ ጋራ መጣጣምና መስማማት አቅቶ አካሌ እንዳይታሰብ
አካሌ በልቤ ላይ አምጾ ነበረ። የውዴ ቃል በጆሮዬ ይፈሳል። ክፈች ይለኛል፣ እግሬ አልታዘዛለ፣ እጄ አልታዛል፣ አይምሮ የተያዘ የውዴ ቃል አሁን በጆሮዬ ምን ይላል? ያቃጭላል። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ሙሽራው ቃል በራፍ ላይ ይሰማኛል አለችና እሱ ከሄደ በኋላ እነሆ በሯን ልትከፍት ወደ በራፏ ተጠግታ በሯን ወለል አድርጋ ሙሽራው የምታየው ሙሽራው ከሄደ ለካ ቆይቷል። ይሄ አሳዛኝ ታሪክ እንዳይገጥም እሱ ከሄደ ስብራቱ ብዙ ነው። ወዲያው በዚያች ቅጽበት ውሃ የሚያሰኝ ዱላ የያዙ የሌሊት ተረኞች መጡ። አይነ ርግቤንም ከፊቴ ላይ ገለጡብኝ። እነሆ አስፋልት ላይ ወይንም በራፌ ላይ ጣሉኝ። እየተፈራረቁ ክብረ ንጽሕናዬን ወሰዱብኝ አለች። ክብረ ንጽሕናዬን ገረሰሱብኝ። ድንግልናዬን አጣው። የተከበርኩ ሙሽሪት ሆኜ ሳለ እነሆ ለሙሽራ የሚገባ ነገር ይዤ ባለመቅረቤ ለጨለማ አመድ አስተላልፌ ተሰጠው። ሰበሩኝ፣ ቀጥቅጠውኝ፣ እነሆ ጥለውኝ በሞትና በሕይወት መካከል ሄዱ። የማይነጋ ሌሊት የለም እና ነጋ። ራሴን ያገኘሁት አውላላ የኢየሩሳሌም መንታ መንገድ ላይ ነው። መስቀልያ መንገድ ላይ መሃል ላይ ጥለዋት ሄዱ። ሌሊት ላይ ስጋቸውን በዝሙት አቆሽሸው በአጸ ዝሙት የተነደፉ አስማንዶስ የተባለ ርኩስ መንፈስ ጭናቸው ውስጥ ገብቶ የተለያየ የወንድ ገላ ያስለመዳቸው ዘማውያን ማለዳ ላይ አገኙኝ አለች። ምን ሆነሻል? ዛሬ ከክብር ተዋርደሽ አይነ ርግብሽ ተገፎ በቁስል ተከበሽ አካልሽ በደም ታትቶ ምን ሆነሽ ነው እንዲህ ወድቀሽ ቆስለሽ ያገኘነሽ ይሏታል። እሷ ምን አለች? የቀን ጉዳይ ነው፣ ቀን ጥሎኝ ነው አለች። በዚህ ዓለም ላይ አባቶች ሲናገሩ ይትባሃሉ አባባሉ መነሻው መጽሐፍ ቅዱስ ነው። በዚህ ዓለም ላይ በሰው ዓለም ውስጥ የሰው ጀግና የለም። የቀን ጀግና ግን አለ። ቀን ያከብራል፣ ቀን ይጥላል። ይቺ ሴት ቀን ጣልን። ያ ቀን ለኔ እነሆ እንድቀደስበት ተሰጥቶኝ የረከስኩበት ቀን ነው። ውዴ በራፌ ላይ ሙሽራዬ ቆሞ አልሰማ ብዬ ያመስኩበት ቀን ነው። የጠበቀኝ ስብራት ነው። እሱ ሄደ፣ ያገኘኝ መከራ ይሄ ነው። ስለዚህ እባካችሁ የምትረዱኝ ከሆነ አንድ ነገር ብቻ እርዱኝ አልኳቸው ትላለች። ምን እንርዳሽ? በመንገድ ላይ ስትሄዱ ሙሽራዬን ካገኛችሁ ሙሽሪት ቆስላ ደምታ አካሏ ጎድሎ በደም ታትታ ወድቃ መንገድ ላይ አግኝተናታልና ቶሎ ፈጥና ድረስላት በሉልኝ አለች። የእኛስ መገለጫችን ይሄ አይደለም? ስንለቀቅ ሜዳም አይበቃም፣ ስንጨበጥ እፍኝ የማንሞላ እግዚአብሔር በብዙ በረከት ሲባርከን ቤተ ክርስቲያን የምንረሳ ያ የሰጠን ነገር ከእጃችን ላይ ተሟጦ ሲያል እሳት ውስጥ እንደገባ ላስቲክ ኩርምት ብለን የምንገኝ አይደል እኮ። ይሄ የማባበል ወንጌል አልለወጠንም። እየተገሰጽን መስማት አለብን። ሙሽሪትን የምትወክለው አንተ ነህ፣ አንቺ ነሽ፣ እኔ ነኝ፣ እኛ ነን። ሙሽራው ክርስቶስ ነው። ይቺ ሴት ያቀረበችው ምክንያት በጣም አሳዛኝ ነው። የደረሰባት መከራ ግን ተመልክታችሁታል። ከተሰበረች በኋላ ሙሽራዋን ፈለገች። እግዚአብሔር ከነ ሙሉ ጤናችሁ ከእርሱ ጋር እንድትኖሩ ይፍቀድላችሁ። ከቆሰላችሁማ ወደዳችሁ ጠላችሁ በአራት ሰው ትከሻ ላይ ትመጣላችሁ፣ ታዝላችሁም ትመጣላችሁ። ቤተ ክርስቲያን መንፈሳዊ ሐኪም ቤት ስለሆነ ጥለዋት ጥንሆ ሊሄዱ ሲነሱ ሙሽራዬ ንገሩት መንገድ ላይ ወድቄያለሁ ብላችሁ እሺ ስናገኘው መልኩ ምን አይነት ነው አሏት። ድገሙን እስቲ መልኩ በእስቲ ምን አይነት ነው? ልክ ነው፣ ልክ ነው። መልኩ ካልታወቀ አድራሻ ካልታወቀ መልኩ ካልተገለጠ እንዲህ ነው ብሎ መንገድ ላይ ያገኙትን ወንድ ሁሉ ሊጠይቁ ነው ማለት ጊዜ እንዳያባክኑ መልኩን ንገሪን አለ። እሷም የዋዛ መሰለቻችሁ? በሞትና በሕይወት መካከል ሆና የኔ ሙሽራ ውድ ነው ልዩ ነው አለች። በሩስቲ የኔ ሙሽራ ልዩ እንዳታወዳድሩት። ዛሬ በስሙ ብዙ አዳራሽ ተከፍቶለታል። ዛሬ በስሙ ብዙ ዲስኩሮች አሉ። በስሙ ብዙ ሀተታዎች አሉ። በስሙ ብዙ የሚነገሩ ንግግሮች አሉ። የዘመኑ አንዱ መጨረሻ ማቴዎስ 24 ላይ እንደተሰበከው በስሜ ይመጣሉ ነው። የእሱም የሙሽራው ልዩ ምልክቱ እጁ ላይ ጠባሳ ምልክት አለ። አሁን ግን እየተሰበከ ያለው እሱን መስሎ የመጣ አስመሳዩ የጥልቁ አምላክ ሉሲፈር ነው። ሉሲፈር ነው። እናንተም ስትጠየቁ ሙሽራችሁ ምን አይነት ነው ስትባሉ ልዩ ነው በሉ። ልዩ ነው ሙሽራ ያለች
በምን ይለያል ከወንዶች ብለው ጠየቋት። እኛ የእስራኤልን መኳንንትና ሹማምንትን አገላብጠን እናውቃቸዋለን። እኛ ጋር መልክ ምንም አይደለም። አሁን የምትነግሪኝ ግን የኔ ሙሽራ ልዩ ነው ያልሽው በምንድን ነው ልዩ የሆነው ብለው ይጠይቋታል። እሷ ምን አለች? እንዲህ ብላ ተናገር፣ የኔ ሙሽራ ልዩ ነው ያልኳችሁ ነጭም ነው ቀይም ነው አለቻቸው። በሉ እስቲ የኔ ሙሽራ በሉ ነጭ ነው አንድም ቀይ ነው። ሊቁ ሲያመሰጥረው የኔ ሙሽራ ነጭም ነው ቀይም ነው አለች። ሙሽራችን ክርስቶስ ነጭ ነው ቀይም ነው። በምን ነጭ ሆነ? ንጹሐ ባህሪነቱን ለመግለጥ ነው። ከኃጢአት በስተቀር በዚች ምድር ላይ በቆየበት ዘመን ኃጢአትን አልሰራም፣ ለባህሪው አይስማማው። ንጹሕ ነው፣ ንጹሐ ባህሪ ነው። በባህሪው ንጹሕ ነገር ይወዳል፣ እርሱ ቅዱስ አምላክ ነው ተብሎ ስለሚጠራ የባህሪ ቅድስና ያለው ነጭ ነው። ቀይ ነው አለ። ለምን ቀይ ነው አለ? የዓለምን ነውር በደሙ የሸፈነ ጌታ ነው። ያንተ ነውር የተሸፈነው በገዛ ውድ የትርኩ ልብስ አይደለም፣ ቀራንዮ ላይ ባፈሰሰው ክቡር ደሙ ነውር የተከደነው፣ ታሪክ የተቀየረው፣ ዛሬ በክብር ቆመ እንድትዘምር አቅምና ሞገስ የሆነ የክርስቶስ ቅዱስ ደሙ እነሆ በአንተ ላይ አሻራ ስላስቀመጠበት ነው። ስለዚህ የተዋጀነው በከበረ ድንጋይ በከበረ አልማዝና በከበረ ወርቅ ሳይሆን በክርስቶስ ደሙ እንደተባለ ያከበረን በደሙ ነው። ስለዚህ ደሙ የዓለምን ነውር ሸፍኗልና ጨለማው ዘመን ላይ ሆና አካሉን እያሳየች የኔ ሙሽራ ቀይ ነው አለች። ስሙ የተመሰገነ ይሁን። ከዚያ በኋላ እየሳቁባት ሄዱ። ሙሽራውንም አላገኙትም። እሷ ግን ከጠዋት ጀምራ ልጅ ጀምራ እየተጎተተች ቆስላ ፍለጋ አላቋረጠችም። ከልቧ እንደፈለገችው አውቆ 11 ሰዓት ላይ ሙሽራው ያገኛት መጣ። እስቲ እኛንም ያገኘን አሜን በሉ። እኛንም ያገኘን አለቀ፣ ተቋጨ፣ ደቀቀ በተባለበት ሰዓት እግዚአብሔር ተስፋ ሊቀጥል ይመጣል። እናንተ ጠብቁት። በመጠበቃችሁ ስፍራ ላይ እየፈለጋችሁት ከልብ ጠብቁ። 11 ሰዓት ላይ በቤተ ክርስቲያን ቋንቋ የማስታወስ ጸሎት ይባላል። በዚህ ሰዓት ላይ ሙሽራ መጣ። እነሆ አጠገቧ መጣና ቆመ። ወዲያው እጆቹን ዘረጋ፣ ቁርጭምጭሚቴን አጸና፣ ደሜን ከላይ ላይ ጠረገ፣ በክብር በፊቱ እንድቆም አደረገኝ። ከዚያስ በኋላ እንዲህ አለች። የዋዛ አልነበረችም። ውድቀቷን አምና ውድቀቷ ለትንሣኤ ስለረዳ አሁን እንደማጣው በር ላይ ቆመ ደጅ ክፈች እያልከኝ እንድታንኳኳልኝ እድል አልሰጥም፣ ተረኛው እኔ ነኝ አለችው። ተራው የእናንተ ነው፣ ተራው የእኛ ነው። እሱ ዋጋ ከፍሏል። እኛ ደግሞ እሱን መሻት አለብን። ተራው የኔ ነው ብዬ እነሆ በክብር በፊቱ ልክ እንዳቆመኝ አቀፍኩት አለች። ሁለት ነገር አሟላች። አንደኛ አቀፍኩት፣ የፍቅር መግለጫ። ከዚያ ወደ እናቴ እልፍኝ ጓዳ ይዤው ገባው፣ የቀድሞ ሰላሜ ተመለሰልኝ አለች። አቀፍኩ ስትል ፍቅሯን ገለጠች። ወደ እናቴ አለች አለ። እናቴ ያለችው የለበሰችውን ሥጋ ነው ይላል ተርጓሚ። እልፍኝ ጓዳ ያለችው ደግሞ ልቧን ነው። ወደ እናቴ ወደ ሥጋዬ ወደ እልፍኝ ጓዳ ወደ ልቤ ሙሽራዬ ልክ ሲገባ ቦታውን ሲያገኝ የቀድሞ ሰላሜ ተመለሰልኝ። ሰላም ትፈልጋላችሁ? ተናገሩ እንጂ። ሰላም ትፈልጋላችሁ? ወጥታችሁ ለመግባት ዋስትና ትፈልጋላችሁ? ዘርታችሁ ለማጨድ ዋስትና ትፈልጋላችሁ? ወልዳችሁ ለመሳም ዋስትና ትፈልጋላችሁ? ጨለማችሁ በብርሃን እንዲቀየር ዋስትና ትፈልጋላችሁ? ይሄን የክብር ሙሽራ ወደ ልባችሁ ጋብዙት። እሱ ሲገባ ሰላማችን ይመለሳል። በዮሐንስ ራእይ ምዕራፍ 20 ቁጥር 3 ላይ በበራፍ በፊት ለፊት በኩል ባለው ደጃፍ ላይ ቆሜ ደጅ ምን አደርጋለሁ? አንኳኳለሁ። ደጁን የሚከፍትልኝ ሰው ቢኖር ከእርሱ ጋር ገብቼ እራት እበላለሁ ብሏልና ለዚህ ሙሽራ ልባችንን ከፍተን ያጣነው ሰላማችን፣ የራቀው ፍቅራችን፣ መረጋጋት ያቃተን እንድንረጋጋ ሙሽራው ክርስቶስ ወደ ሕይወታችን መጋበዝ አለበት። ያሳለፍናቸው የስብራት ዘመናችንን እግዚአብሔር በቃ ብሎ በአዲስ ማንነት እንደገና ተሰርተን በፊቱ እንድንቆም የእሱ ፈቃድ ከሁላችን ጋር ይሁን። የዓርብ ስጦታን አግኝተናል እንዴ? እኛ ደግሞ ለዓርቡ ሰጪው ልባችንን ሰጥተን እንገኝ። ፊደል በለጠፈ ቃላት በጎደለ አምላከ ቅዱስ ሚካኤል ሞልቶ ይቀበልልን። ነገ ደግሞ እግዚአብሔር አስታጥቆ ይላክልን ቃሉን እንዘራለን። ሁላችሁም ጠዋትም ማታ እንዲህ በቁጥር በርከት ብላችሁ እንድታደምጡ አደራላችኋለሁ። ዓለም ሰላም የላትም። የምታዩት የጥይት አረር ህዝብን እየጨረሰ ነው። ሀገራችን በተመሳሳይ መልኩ ወንድም ከወንድሙ ጋር ደም እየተቃባ ነው።
እግዚአብሔር ይሄን በቃ ብሎ ገደብ እንዲያበጅለት እንዲህ አይነት መንፈሳዊ ጉባኤና የህብረት ጸሎት ያስፈልጋል። እግዚአብሔር አሁን ወደ ቤት ስትገቡ ሰላም ይጠብቃችሁ፣ ሌሊታችሁን የያዕቆብ ሌሊት ያደርግላችሁ። በጎደለው እግዚአብሔር በሞልቶ በክብር ይቀበልልን። ወስብሐት ለእግዚአብሔር።